እስልምናን የመሰረተ ነብይ የለም። በእናንተ ግን ማን ነው ክርስትናን የመሰረተው ስትሏቸው ኢየሱስን አሉ አይደለም? በጣም ጥሩ። ከኢየሱስ በፊት ብዙ ነቢያቶች ነበሩ አልነበሩ? ምንድን ነበር ሃይማኖታቸው? አይሁዶች ደግሞ ማን ነው ሃይማኖታቸውን የመሰረተው? ሙሴ ነው ይላሉ። ከሙሳ በፊትስ እነ ዩሱፍ፣ ያዕቆብ፣ ኢስሐቅ፣ እስማኤል፣ ኢብራሂም፣ ኖህ የመሳሰሉት ምን ነበሩ? እኛ ግን እስልምናን የመሰረተው ጌታ አላህ ነው። የተጀመረው በአደም ጊዜ ጀምሮ ነው የምንለው። ስለዚህ እስልምና ከኋላ የመጣ ሳይሆን ከሁሉም በፊት የነበረ የቀደመ ነው። ከኋላ የመጡት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። እሳቸው ሃይማኖት መስራች ሳይሆኑ የእስልምና ሃይማኖት ተከታይ የሆኑ ሙስሊም ነብይ ናቸው። እሳቸው ሃይማኖት አልመሰረቱም። ወኡሚርቱ አን አኩነ ሚነል ሙስሊሚን ከሙስሊሞች እንደሆን ታዝዣለሁ አሉ እንጂ ሃይማኖቱን እኔ መሰረትኩት ብለው እኮ አልተናገሩ። ሃይማኖቱ ድሮም ነበረ። እሳቸው የተላኩበት ድሮም ኢሳ ያስተማረው፣ ከዛ በፊት ሙሳ የነበረበት፣ ከዛ በፊት ኢብራሂም ያስተማረው፣ ከዛ በፊት አደም የነበረበት ነው።